ወይዘሪት ማነው ወይዘሮ ኢንጂነር አይሻ መሐመድ ጋር ስንሄድ በተለያየ ጊዜ የተለያዩ ሚኒስተር ቦታዎች ላይ መቀየር አለ። እኔ ክብርት ኢንጂነር አይሻ በተለያዩ አጋጣሚዎች ባገኘሁበት በስራ እንቅስቃሴያቸው ሳይ ጠንካራ ሴት ናቸው። ጥሩ ትግል የሚያደርጉ የትግላቸው ውጤት እየታየ ያለበት ሂደት ነው ያለው። ግን ደግሞ በተለያየ ቦታ የምንቀያየራቸው ከሆነ አንዱን ልምድ ሳይዙ ወደ ሌላው ልምድ የሚሸጋገሩበት ሁኔታ ለስራውም ትልቅ እንቅፋት ይሆናል። ወደፊት እንዲህ አይነት ነገር ቢታረም መጀመሪያ በጥናት ላይ የተመሰረተ ምደባ የሚደረግበት ሂደት ቢስተካከል የሚል አስተያየት ነው ያለኝ። አመሰግናለሁ። እሺ፣ አመሰግናለሁ። የተከበሩ አቶ ታደሰ መሰሉ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አሁን በመንግስት ረዳት ተጠሪ ሚኒስትር ዴኤታ የቀረቡልን ሚኒስትሮች በጠቅላይ ሚኒስትሩ አቅራቢነት ቤቱ ካየ በኋላ በሚኒስትርነት እንዲሾማቸው የቀረቡት እጩዎችን በተመለከተ እንግዲህ በእያንዳንዳቸው ላይ ሀሳብ ለመስጠት ቅድም ክቡር አቶ ለማ መገርሳ እንደተነገረው በርካታ ስራዎችን የሰሩ ናቸው። አገልግሎታቸውም ስራቸውን ሲሰሩ በውጤታማነት እንደሰሩ በተለይም ይሄ ለውጥ እንዲመጣ ከፍተኛ ጥረት ያደረጉ ጠንካራ ጓድ እንደሆኑ ይታወቃል። በሀገሪቱ ውስጥ ይታወቃሉ። ገዱ አንዳርጋቸውም ይሄ ሀገራዊ ለውጥ እንዲመጣ ከፍተኛ ጥረት ካደረጉት ሰዎች አንዱ ናቸው ብዬ አምናለሁ። ስለዚህ እነዚህ ሰዎች ምናልባትም አቶ ገዱ በአማራ ክልል ካገለግሉት አስተዋጽኦ አንጻር አንድ ሰው አንድ ቦታ ላይ ለበርካታ ዘመን ከሰራ የሱን ድካም መለካትና መገንዘብ ስለሚገባ በእሳቸው ምትክ ሌላ ሰው ተተክቷል። ስለዚህ መሾማቸው ትክክል ነው ብዬ አምናለሁ። አቶ ለማ መገርሳም እሳቸውን የሚተካ እስከ ተገኘ ድረስ ክልሉ የሚመራ ሰው ይሄን መምራታቸው እኔ መጥፎ ነው የሚል ሀሳብ የለኝም። ኢንጂነር አይሻ በተመለከተም ወደ ሙያቸው ነው የተመለሱ የሚል ሀሳብ አለኝ። አሁን እሳቸው ኢንጂነር ናቸው። ያን ኮንስትራክሽን ሚኒስትርን ሲመሩ ነበር። በዚያ መምራትም እያሉ በተወሰነ ጊዜ መከላከያ ሚኒስትር አካባቢ ሄደዋል። ይሄም ጥሩ ነው የሚል ሀሳብ አለ። በሴትነታቸው ብቻ አይደለም፣ ሙያቸው ኢንጂነር ናቸው። ያን ቦታ ሲመሩ ነበረ። እዚያ ቦታ ላይ ተመልሰው መቀመጣቸው ተገቢ ነው፣ በጥሩ መንገድ ነው የታየና ብናጸድቃቸው የተሻለ ስራ ይሰራሉ የሚል ሀሳብ አለኝ። አመሰግናለሁ። አመሰግናለሁ። በተነሱት ላይ አስተያየት ካለ ለተከበሩ አቶ ጫላ ዕድል እሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት ያነሳችሁትን አስተያየት እንዳለ ተቀብዬ በተወሰኑ ሀሳቦች ላይ ማብራሪያ ለመስጠት ነው። የተከበሩ አቶ ካሳ ያነሱትን በሚመለከት ከሹመት የተነሳ ሰው የለም። የቦታ መቀያየር፣ ሌሎቹ አዳዲስ ሹመት የተሰጡ ናቸው። እንደምታወቀው የውጭ ጉዳይ ሚኒስትር በቅርብ ጊዜ ለስራ ኃላፊነት ወደ ሌላ ቦታ የተቀየሩ በመሆናቸው ያንን ክፍተት ለመሙላት ካልሆነ በስተቀር የተጓደለ ሹመት ተብሎ ሊታይ የሚችል ወይ ደግሞ በኃላፊነት የተወገደ ሰው በመኖሩ የተደረገ ነገር እንዳለ መወሰድ መቻል አለበት። ሁለተኛ የክልል ፕሬዝዳንቶች ስለሆኑ አሁን ወደዚህ የመጡበት ሁኔታ ምንድነው የምለውን ነገር ከተከበሩ የምክር ቤት አባላት የተነሳው አስተያየት ነው። የተለየ ችግር ስላለ አይደለም። ያለንበት ወቅት የለውጥ ወቅት ነው። ሂደቱን ደግሞ በማሳለጡ ሂደት ውስጥ ከፍተኛውን ምናልባትም የአንበሳውን ድርሻ የያዙት እነዚህ በአሁኑ ሰዓት በሚኒስትርነት የታጩ የተከበሩ የክልል ፕሬዝዳንት ሆነው ያገለገሉ ሰዎች ናቸው። በአሁኑ ሰዓት የሚፈልገው ትልቁ ነገር በክልል ደረጃ ሲደረግ የነበረው ለውጥ አገራዊ ለውጡን ደግሞ በተሻለ ቁመና ላይ ሆኖ እንዲቀጥልና ለውጡን ተሻጋሪ እንዲሆን ለማድረግ በተለይ ከህዝብ የሚነሱ የተለያዩ ቅሬታዎች አሉ። የፌዴራል መንግስቱ መጠናከር መቻል አለበት። የህግ የበላይነት መከበር መቻል አለበት። ፌዴራል መንግስት በአስፈላጊ ቁመና ላይ መገኘት መቻል አለበት ተብሎ ከታሰበ በፌዴራል መንግስት ደረጃ ያለውን የለውጥ ኃይል ማጠናከር የግድ ያስፈልጋል ተብሎ ይታመናል። በመነሳት ለውጡን ወደ ተሻለ ደረጃ ለማሸጋገር ያመች ዘንድ
ቲም ወይም ደግሞ አመራር በጠንካራ ሰዎች ማደራጀት ተገቢ ነው ተብሎ ስለታመነበት እነዚህ በክልል ደረጃ ያሳዩትን ጥሩ አቋም በፌዴራል ደረጃም አጠቃላይ አገራዊ አንድነቱን በማጠናከር ሂደት ውስጥ የራሳቸውን ሚና እንዲጫወቱና ጠንካራ አገራዊ አንድነትን ለማምጣት በሚያስችል አግባብ እንዲመራ ፌዴራል መንግስት እነዚህን ሰዎች ማምጣት አስፈላጊ ነው ተብሎ ስለታመነበት በዚህ መልኩ የመጡ ስለሆነ የተከበረው ምክር ቤት ይህንን ግንዛቤ ውስጥ በማስገባት የቀረበውን ሹመት እንዲያጸድቅ ጠይቃለሁኝ። የቀረቡ ሀሳቦችን ግን እንዳለ የምንቀበላቸው መሆኑን ለመግለጽ ነው። አመሰግናለሁ። እሺ፣ በቀረቡ ጥያቄዎች ላይ እና አስተያየቶች ላይ በቂ አስተያየትና ማብራሪያ የቀረበ ስለሆነ ወደ ማጽደቁ እንሄዳለን። የሚኒስትሮችን ሹመት በተመለከተ የቀረበውን የውሳኔ ሀሳብ ውሳኔ ቁጥር 19/2011 ሆኖ መጽደቁን የምትደግፉ አመሰግናለሁ። የምትቃወሙ ድምጽ የማሰጡ እሺ፣ የሚኒስትሮችን ሹመት በተመለከተ የቀረበው የውሳኔ ሀሳብ ውሳኔ ቁጥር 19/2011 ሆኖ በአንድ ተቃውሞ በ5 ድምፅ ታቅቦ በአብላጫ ድምፅ ጸድቋል። በመቀጠል በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 111 መሰረት ተሿሚ ሚኒስትሮች ቃለ መሃላ ይፈጽማሉ። በዚህ መሰረት ቃለ መሃላውን እንዲያስፈጽሙልን ወደ መድረኩ እንዲመጡ ጠይቃለሁ። እንዲሁም ተሿሚ ሚኒስትሮች ወደ መድረኩ በመምጣት ቃለ መሃላ እንዲፈጽሙ ጠይቃለሁ። እኔ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ ሚኒስቴር ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን ከሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ክብርት ወይዘሮ ለተሿሚዎችም መልካም የስራ ዘመን እንመኛለን። 34ኛ መደበኛ ስብሰባችን በዚህ ያበቃል። የዶኔል አባላት ስብሰባ ስላለ